ሰላም ሰላም እንደምናችሁ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ለማታቆኝ እኔ ነሽ ዘነበ እባላለሁ። በስፔሻል ኒድ ላላቸው ቤተሰቦች በኦቲዝም ጥላ ስር ልጆቻቸው ለሚኖሩ ለነሱ አማክራለሁ፣ አድቮኬት አደርጋለሁ። እኔም ራሴ የ20 ዓመት ልጅ አለኝ። ከኔ ስተት እንዲማሩ እንዳይደገም ማለት ነው። እኔ የፈጠርኩት ስተት በልጄ ምክንያት እንደገና ደግሞ ለኔ የከበደኝ የጨነቀኝ ከባድ የሆነብኝ ነገር ደግሞ ለነሱ ቀለል እንዲልላቸው ይሄንን አማክራለሁ። ወጣት እናቶችን በክርስትና ህይወታቸው ማቹርድ እንዲሆኑ መጽሐፍ ቅዱስን የሚወዱ የእግዚአብሔርን ቃል የሚወዱ ራሳቸውን የሚያውቁ ራሳቸውን የሚገዙ የእግዚአብሔር ቃል ደግሞ እንዳይሰደብ የሚኖሩ እንዲሆኑ እንዲሁ ከኔ እንዲማሩ ከቃሉም እንዲማሩ ይሄንን አደርጋለሁ፣ ሜንቶር አደርጋለሁ። እንደገና የሰንዴይ ስኩል አስተማሪዎችን ደግሞ አሰለጥናለሁ። በዚህ ዙሪያ እግዚአብሔር እርቶኝ እኔና ባለቤቴ ይሄንን መጽሐፍ ጽፈናል። እንደገና ደግሞ ልጆችን በማሰልጠን ቤተክርስቲያን ውስጥ በማንኛውም ቦታ ልጆችን በማገልገል ዙሪያ ደግሞ ይሄንን መጽሐፍ እግዚአብሔር እርቶኝ ጽፌያለሁ። አትከልክሏቸው የሚለው መጽሐፍ አዲስ ነው። እንግዲህ መጽሐፉን የምትፈልጉ ኢንቦክስ ልታደርጉልኝ ትችላላችሁ ከስር። ዛሬ ግን አንድ ነገር ልነግራችሁ ነው የመጣሁት እና ስለ ልጆቻችን ስናስብ እኛም ሆነ ሌላም ሰው ሲያስብ የምታስቡትን አስቡት ልላችሁ ነው። ምን ማሰብ እንዳለብን የእግዚአብሔር ቃል ይነግረናል። ፊልጵስዩስ 4:6-8 ላይ ያ ሁላችንም እናውቀዋለን አይደለ? በቀረውስ ወንድሞች ሆይ ጭምትነት ያለበትን ነገር፣ ንጹህ የሆነውን ነገር፣ ጽድቅ የሆነውን ነገር፣ መልካም ወሬ ያለበትን፣ ፍቅር ያለበትን፣ ምስጋና ያለበትን ነገር እነዚህን አስቡ ይለናል። እነዚህን ማሰብ በሁሉም አቅጣጫ ቢሆንም ግን ዛሬ ልነግራችሁ የፈለኩት ልጆችን ስታስቡ ይሄንን አስቡ። የልጆችን መጀመሪያውን እንጂ መጨረሻውን አናውቅም። አጭር ምሳሌ የሚሆን የራሴን ልንገራችሁ። እኔ ያው ሙሉ ታሪኬ እዚህ መጽሐፍ ላይ አለ። እኔ ስወለድ የወለዱኝ ሰዎች አላሳደጉኝም እስከ መጨረሻው ማለት ነው። የወለዱኝ ሰዎች ለሚያሳድጉኝ ሰዎች በስጦታ መልክ ተሰጠሁ ማለት ነው። ስለዚህ እናሳድጋታለን፣ እናት እንሆናታለን፣ አባት እንሆናለን ያሉ ሰዎች ደግሞ ሙሉ ላይፌ ላይ አልነበሩም። ስለዚህ እኔ ከ10ኛ ክፍል ወደ 11ኛ ክፍል ሳልፍ የዛን ጊዜ እናትም የሌለው አባትም የሌለው አሳዳጊም የሌለው ምንም የሌለው ብቸኛ ሰው ነበርኩኝ ማለት ነው። የዛን ጊዜ ያዩኝ ሰዎች አይ ምን ልትሆን ነው እንግዲህ እኔ ነሽ አሉ። ከዛ በኋላ ዘመዶቼ ጋር መኖር ነበረብኝ እና ዘመዶቼ ጋር ስኖር ደግሞ ጌታ ኢየሱስ ክርስቶስን ተቀበልኩ። ስለዚህ ጌታን ስቀበል በዛ ጊዜ አዲስ እምነት ማምጣት ማለት በጣም በቃ ትልቅ ለውጥ ላይፍ ላይ እንደማምጣት ነበረ። ስለዚህ ያ ለምኖርበት ቤት ለዘመዶቼ በጣም ምቾት የሚሰጥ ነገር አልነበረም እና ስለዚህ አንዱን ነገር ምረጪ ተባልኩኝ እና አስቡት አሁን የኔ ልጅ 10ኛ ክፍል ነውና በሚቀጥለው 11ኛ ክፍል ይገባል እና ልክ በዛ እድሜ ላይ ያለሁኝ መምረጥ ነበረብኝ። የመረጥኩት ግን ውስጤ የገባውን ጌታን ነበረ። ቀጥሎም እንደሚሆን አላውቅም። ያ ምርጫዬ ደግሞ በጣም ያሳዘናቸው ነበር። አሁን በዚህ እድሜዋ ይሄንን መርጣ ምን ትሆናለች? ትማራለች፣ ምቀንዱ ወደፊቷ ምን ይሆናል ተባለ። እኔ ግን አባቴ የሚወደኝ አባቴ ቢሞትም ከሚወዱኝ ዘመዶቼ ብለይም ግን የማይሞት አባት እጅ ገባው። እጄን ያዘኝ፣ በቃ እጄን ያዘኝ። የት እንደሚሄድ አላውቅም። የያዘኝ እጅ ግን የት እንደሚወስደኝ ያውቅ ነበር። እስካሁን የኖርኩት ኑሮ በጣም የተከበረ አባት ያለው ልጅ የሚገባው ነገር ሁሉ ተደርጎልኝ አባት ያለው ልጅ አይጎልበትም የተባለው ነገር ሳይጎልብኝ እዚህ ደርሻለሁ ማለት ነው። ስለዚህ ይሄ የኔ አጭር ምስክርነት ነው። ሙሉ ዲቴሉ እዚህ ውስጥ አለ። አሁንም ልጆቻችንን ስናስብ አናውቅም እና እግዚአብሔር ምን እንዳሰበላቸው አናውቅም። የኔ ልጅ አሁን 20 ዓመቱ ነው። እስካሁን አላወራም። እስካሁን ዳይፐር ይለብሳል። እስካሁን ለሚያስፈልገው ነገር ሁሉ እርዳታ ያስፈልገዋል። ስለዚህ ቀጥሎ ምንድነው አላውቅም።
ስለዚህ እኔ ማድረግ ያለብኝ ልጄን ካለ መከልከል በጸሎት ወደ እግዚአብሔር ማምጣት፣ ሊደረግለት የሚገባውን ነገር ማድረግ ነው። ስለዚህ እንደ ወላጆች እንደ አካባቢ ስፔሻሊ ልጅ ያለው አካባቢ እንዳለ ሰው አንድ የምለምናችሁ ነገር አታውቁ። መጽሐፍ ቅዱሳችን ላይ አንድ በጣም ተወዳጅ ታሪክ አለ። መቼስ መጽሐፍ ቅዱስ የማይዳስሰው የማይነካው ነገር የለም። ይሄን መጽሐፍ ውደዱት፣ አንብቡት፣ አሰላስሉት። ብዙ ብታነቡ ውይ በዛ አይባልም። መድኃኒት ነው ለሁሉ ነገራችን ማለት ነው። እና መጽሐፍ ቅዱሳችን ላይ ሁለተኛ ሳሙኤል ምዕራፍ 9 ላይ ያለው የዳዊትና የታሪክ አለ፣ የሜምፊቦስቴ ታሪክ አለ። እና ሜምፊቦስቴ የሚባለው ሰው ቀጥሎ ህይወቱ ምን እንደሚሆን እንኳን የማያውቅ ሰው ነበረ። ግን አንድ ነገር ሆነ። ይሄ ሰው ሽባ ነው፣ እናት የለው፣ አባት የለው፣ አያት የለው፣ የሳኦል ቤተሰብ ነው፣ ሁሉም ሞተዋል፣ ማንም የለም። ግን አንድ ቀን ዳዊት ምን እንዳለ ታውቃላችሁ? ስለ ዮናታን ስለ ወዳጄ ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷል፣ አንድ ሰው አለ፣ እስቲ ፈልጉ ተብሎ ሲፈለግ ተገኘ። ከዛ አንተ ምን እንደሆነ ታውቃላችሁ? ከሳኦል ቤት ሲባ የሚባል አንድ ባሪያ ነበር። ዳዊትን ጠሩት። ንጉሡም አንተ ሲባ ነህን አለው። እርሱም ባሪያ ነኝ አለው። ንጉሡም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረም ወይ አለው። ከዛ ምን እንደሰማ ታውቃላችሁ? ስሙን እንኳን አልተናገረም። ሲባ እግሩ ሽባ የሆነ አንድ ሽባ የዮናታን ልጅ አለ። ከዛ ንጉሡ ወዴት ነው? አስጠሩት፣ አምጡት አለ። ከዛስ ምን ሆነ? ንጉሥ እኮ ነው የጠራው። እና ከዛ በኋላ ግን የሆነው የእግዚአብሔር ቸርነት የተደረገለት ዘመኑን በሙሉ ቢሰራ ሊደርስበት የማይችለው በረከት ውስጥ ነው የገባው። ከንጉሥ ማዕድ የሚመገብ ባለ ሀብት፣ ባለ ንብረት፣ ሌሎችን ሰዎች የሚያሰራ ለሌሎች ቤተሰብ የሚተርፍ ነው የሆነው። እንግዲህ በተረሳበት ሰዓት በቃ ሽባው እየተባለ በሚጠራበት ሰዓት እግዚአብሔር ግን በስሙ እንዲጠራ አደረገለት። ስለዚህ ስለ ልጆቹ የምናስበውን እናስብ። አናውቅም ምን እንደሆነ ቀጥሎ ያለውን ነገር አናውቅም። ምክንያቱም ልጆቻችንን እኛ አልሰራናቸውም፣ በዓላማ የመጡ ናቸው። እግዚአብሔር መልካም ዓላማ ለልጆቻችን አለው፣ ለእኛም እንዳለው ማለት ነው። ደህና ሁኑ።